ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ላይ ነው። በጎችን ጠብቅ። ይህን ቃል አምላካችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ አስጠንቅቆ የሰጠው አደራ ነው። የዛሬ ሳምንት በተማርነው ትምህርት ላይ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ያለውን ቃል ታስታውሱ ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር አጠገብ ከሙታን ከተነሳ በኋላ ለሶስተኛ ጊዜ ለደቀ መዛሙርቱ የተገለጸበት ዕለት ነበረ። ደቀ መዛሙርቱ አሳ ለማጥመድ ሌሊቱን ሁሉ ሲደክሙ አድረው ነበርና ሌሊቱን ሁሉ ገፉ፣ ምንም ነገር የያዙት የለም። የዓለም መድኃኒት አምላካችን ኢየሱስ ክርስቶስ ግን በጠዋት መጣና የሚበላ ነገር አላችሁ ሆይ አላቸው። ኢየሱስ ክርስቶስ ሲሰጥ መጀመሪያ ምዕመናን የሚቀበል መስሎ ነው። ከኛ የሚለምን መስሎ የሚፈልግ መስሎ ይጠይቃል። ባዶነታችን ካየ በኋላ ለኛ የሚያስፈልገን ነገር ይሰጣል። አለመኖራችን ባዶነታችን ጠፍቶት አልነበረም። የኛን ፍላጎት ለማየት የኛን ልብ ለማየት ነው። ልጆች አንዳቸው የሚበላ ነገር አላችሁን አላቸው። ጌታ ሆይ የለንም አሉት። ምክንያቱም ብቻቸውን አሳ ለማጥመድ ሲለፉ አድረዋል። ነገር ግን እግዚአብሔር ከነሱ ጋር ስላልነበረ ሌሊቱን ሁሉ ደክመው ምንም ነገር አልያዙም። ጌታ ኢየሱስ ክርስቶስ ግን ጠዋትን ቃል ከጠየቃቸው በኋላ እንደገና መረቡን በባህር ላይ እንዲጥሉት አዘዛቸውና ሌሊቱን ሁሉ ሲለፉ አድረው ምንም አለማግኘታቸው ቢደንቃቸው ስለ ቃሉ መረቡን ጣሉ። በዚያን ጊዜ በትእዛዙ ስለሆነ አሳ ለማጥመድ የሞከሩት በዛን ሰዓት ውስጥ ሌሊቱን ደክመው ወጥተው ወርደው ምንም ያላገኙትን 153 አሳዎች ያዙ ይላል። በዚህ ጊዜ አምላካችን ኢየሱስ ክርስቶስ ከነሱ ጋር ስለነበረ አስቀድሞ ገና ሲወጡ እሳቱ ተዘጋጅቶ አሳው ተዘጋጅቶ እንጀራም ቀርቦ አገኙትና ልጆቼ ሆይ ኑ ምሳ እንብላ አላቸውና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ምሳ ከመገበ በኋላ ነው እንግዲህ ያው ወንጌሉን ይህንን የዛሬ ሳምንት ስለተማራችሁ ማለት ነው። ዙሮ ግን ከዚህ ላይ መያዝ የምንችለው ነገር ቢኖር ደቀ መዛሙርቱ አሳ ለመያዝ ብቻቸውን ሲለፉ አደሩ። ውጤታማ ግን አልሆኑም፣ አላገኙም። ያ ማለት ያለ እግዚአብሔር ጉዞ ከንቱ ነው። ያለ እግዚአብሔር ውጣ ውረድ ባዶ ነው። ያለ እግዚአብሔር ምንም ነገር የሚጨበጥ የሚሰበሰብ ነገር የለምና በሁላችን ሕይወት ውስጥ እግዚአብሔር ሊኖር የግድ ነውና እግዚአብሔር አምላካችን በሁላችን ልብ እንዲኖር የእርሱ መልካምና ቅዱስ ፈቃዱ ይሁንልን። ወእምድኅረ ነሡ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ስምዖን ጴጥሮስ ታፈቅረኒኑ እምሉ። ምሳ ካበላቸው በኋላ ነው። አያችሁ፣ መጀመሪያ ዝም ብሎ አደራውን መስጠት ይችላል፣ ማዘዝ ይችላል፣ የፈለገውን ቃላት ማስተላለፍ ይችላል። ነገር ግን መጀመሪያ የደከሙበትን የለፉበትን ነገር ግን አጥተው የነበሩትን አሳዎችን እንዲያገኙ አደረገና ከመገበ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ጴጥሮስን እንዲህ አለው ይላል። ስምዖን ጴጥሮስ ሆይ ከእነዚህ ይልቅ ትወደኛለህ ወይ አለው። እየሰማችሁ ነው? ትወደኛለህ ወይ? ዝም ብለን ስናስበው ቃሉ ቀላል ሊመስለን ይችላል። ትወደኛለህ ወይ ትወድኛለሽ ወይ ስንባል እወድሃለሁ እወድሻለሁ ብሎ መናገር ቀላል ነገር ነው። በአፍ የሚተረጎም ሳይሆን ግን በተግባር የሚታይ ከልብ የመነጨ ከልብ የወጣ ፍቅር ነው የሚፈለገው። ዝበይ እንደ ማንኛውም ሰው እወድሃለሁ እወድሻለሁ አከብርሃለሁ አከብርሻለሁ ብለን በአፍ ብቻ ሸንግለን የምንሄድበት አይደለም።
ትርጉሙ ከባድ ነው። ትወደኛለህ ወይ ለማለት ትወደኛለህ ወይ የሚለውን ጥያቄ ለመመለስ እወድሃለሁ ለማለት አስቀድሞ ከወደድነው ከዚያ ሰው የሚመጣውን መመሪያ ትእዛዝ መቀበል ማለፍ መቻል አለብን። አንድ ልጅ እናትና አባቱን ሊወድ ይችላል። አባቴ አከብርሃለሁ እወድሃለሁ ሊለው ይችላል። እናቱንም በዚያው ልክ እወድሃለሁ እወድሻለሁ እያለ ግን የእናትና የአባት ትእዛዝ የማያከብር ከሆነ የዛ ልጅ መውለድ ከንቱ ነው ማለት ነው። ከወደዳቸው ትእዛዛቶች መጠበቅ አለበት። ከወደደ አባቱን በደንብ ማክበር አለበት። በአባቱ መንገድ በአባቱ ሕግ መሄድ መቻል አለበት። የአባቱንም ትእዛዝ ማክበር መቻል አለበት። የእናቱን ትእዛዝ ማክበር አለበት። እናቱን ከወደዳት እናቱን ካከበራት እናቱ ስትለፋ ስትወጣ ስትወርድ ስትደክም ስትንገላታ የእናቱ ድካም የእናቱ እንግልት ሊያሳስበው ይገባል። ይሄ ከሆነ ትክክለኛ መውደድ ነው። ለእናቱ ለአባቱ ያለው ፍቅር ይገልጣል ማለት ነው። አባቱ ሲደክም እሱ ቁጭ ብሎ እያየ እወድሃለሁ ይል፣ እናቱ ስትንገላታ ቁጭ ብሎ እያየ ድካሟን ሳያግዛት ሳይረዳት እወድሻለሁ አከብርሻለሁ ቢል የእሱ መውደድ ከንቱ ነው። ስለዚህ አዎ እወድሃለሁ ለማለት ፕሮሰሱ ከባድ ነው ይመራል። እኔና እናንተ እንችለዋለን ወይ? ለቅዱስ ጴጥሮስ የመጣው ቃል ከሁሉ ትወደኛለህ ወይ የሚለው ቃል እኛ በዚህ ከተሰበሰብነው በሁላችን መካከል ለአንዳችን ክርስቶስ በመካከላችን ተገኝቶ አንቺ ሴት ከእነዚህ ይልቅ አብልጠሽ ትወጂኛለሽ ወይ ይለን፣ ወይም አንተ ሰው ከሁሉም አብልጠሽ ትወደኛለህ ወይ ይለን፣ መልሳችን ምንድን ነው? አሁን እወድሃለሁ ልንል እንችላለን። ከኋላ ግን የዘነጋናቸው የረሳናቸው የተላለፍናቸው ያጎደልናቸው ብዙ የተላለፍናቸው ስርዓቶች አሉ። እነዚያን ነገሮች ሁሉ መመልከት ሊኖርብን ይችላል። ስለዚህ ቅዱስ ጴጥሮስን ትወደኛለህ ወይ አለው። ቅዱስ ጴጥሮስ መልሱን መልሷል። ነገር ግን መጀመሪያ አምላካችን ኢየሱስ ክርስቶስ ትወደኛለህ ወይ ብሎ የጠየቀበትን ራሱ የቻለ ምክንያት አለው። ቅዱስ ጴጥሮስ ከአሁን በኋላ አሳ የምታጠምድ ሳትሆን ሰውን አጥማጅ ትሆናለህ ብሎ ተናግሮት ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ሰውን አሳን ሳይሆን ሰውን ታጠምዳለህ፣ ሰውን ታስተምራለህ፣ ትመክራለህ፣ በወንጌል ታጠምዳለህ፣ ታስተምራለህ፣ ታሳምናለህ፣ ለንስሐ ታበቃለህ፣ ለሥጋ ወደሙ ታበቃለህ፣ የእግዚአብሔር ልጆች ታደርጋቸዋለህ፣ በኋላ የመንግሥተ ሰማያትን ክብር እንዲወርሱ ታደርጋቸዋለህ ተብሎ ተሰጥቶት ነበረ። በሁለተኛ ደረጃ የመንግሥተ ሰማያትን ቁልፍ ተሰጥቶት ነበረ። ስለዚህ ከእነዚያ ከደቀ መዛሙርቱ ለይቶ ትወደኛለህ ወይ ያለው ሰውን እንድታጠምድ አድርጌሃለሁ፣ በሰው ላይ ስልጣን ሰጥቼሃለሁ፣ ሹሜሃለሁ፣ እንድታስተምር፣ እንድትመክር፣ እንድታገለግል አድርጌሃለሁ። ሰውን እንድታጠምድ መርጬ ሳበቃ እንደገና ወደ ተውካት ወደ ታንኳ እንዴት ትመለሳለህ? አሳ ለማጥመድ እንዴት ትሄዳለህ? የመንግሥተ ሰማያት መክፈቻ ቁልፍ ላንተ ሰጥቼሃለሁ፣ ቁልፍን ሰጥቼህ ቁልፉን ይዘህ ወደ ወንዝ እንዴት ትወርዳለህ ሲል ነው ይመናል። ኃላፊነት ካያችሁት እኛ እያንዳንዳችን እኮ የተሰጠነው ኃላፊነት አለ። ሁሉም በየደረጃው ለጳጳሳት፣ ለመምህራን፣ ለካህናት፣ ለዲያቆናት፣ ለምዕመናን ለሁላችን እያንዳንዳችን የተሰጠን ኃላፊነት አለ። ኃላፊነታችን እየተወጣን ነው ወይ? ኃላፊነታችን ትተነው እኛ የት ነው እየሄድን ያለን? ስለዚህ የተሰጠን ኃላፊነት ትተህ ወደ አሳ አጥማጅነት ወደ ኋላ እንዴት ትመለሳለህ ሲል ቅዱስ ጴጥሮስን ትወደኛለህ ወይ አለው። ብንባል ምን እመልሳለሁ የሚለው ነገር እኛም በልባችን እናስበው ነናል። ክርስቶስ እኛ ባለንበት ጊዜ በአካል መጥቶ ላይ ጠይቀን ይችላል። በተለያየ መንገድ ግን ይጠይቀናል። ትወደኛለህ ወይ? ትወጂኛለሽ ወይ? ከወደድከኝ ትእዛዜን አክብር፣ ከወደድሽ ትእዛዜን አክብር ይለናል። ይህንን ቃል ለመቀበል የሁላችንም ዝግጁነት ያስፈልግናል።
ስለዚህ ትወደኛለህ ወይ አለው። ቅዱስ ጴጥሮስ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ምን አለው? እንደምወድህ አንተ ታውቃለህ። ቅዱስ ጴጥሮስ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ባለበት ሰዓት እረኛው ይመታል፣ በጎች ይበተናሉ ብሎ ሲናገር ጌታ ሆይ ሁላቸው ደቀ መዛሙርት ቢክዱህ እኔ ካንተ ጋር እሆናለሁ፣ እኔ ፈጽሞ አልክድህም፣ ሕይወቴን ራሱ ለአንተ እሰጣለሁ ብሎ ቅዱስ ጴጥሮስ ተናግሮ ነበረ። በኋላ ግን በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘ ጊዜ ቀርቦ አንዲት ሴት አየችውና አንተ ከገሊላዊ ከኢየሱስ ክርስቶስ ጋር ነህ ያስታውቅብሃል ብላ ስትጠይቀው ፈጽሞ የምትይውን ሰው አላውቀውም አለ። ግን ጌታ ኢየሱስ ክርስቶስ ምን ብሎት ነበረ? እኔ አልክድህም፣ ሕይወቴን ሁሉ ለአንተ አሳልፌ እስከምሰጥ ድረስ እደርሳለሁ እንጂ ከአንተ አልለይም ብሎ ስለነበረ የዓለም መድኃኒት ኢየሱስ ክርስቶስ ደግሞ እውነት እልሃለሁ ዶሮ እስከሚጮህ 3 ጊዜ ትክደኛለህ ብሎት ነበር። ስንት ጊዜ አለው? ስንት ጊዜ? እኛ በቀን ስንት ጊዜ ውሸት እንናገር ይሆን? ምናምን በቀን ስንት ጊዜ እናሳዝነው ይሆን? በቀን ስንት ጊዜ እንበድለው ይሆን? በቀን ስንት ጊዜ እንክደው ይሆን? እያንዳንዳችን ራሳችን እንመርምር። በዚህ ጊዜ ቅዱስ ጴጥሮስ 3 ጊዜ ተጠየቀ። 3 ጊዜ አላውቀውም ሲል በ3ኛው እንደተናገረ ዶሮ ጮኸ። ዶሮ ሲጮህ ቅዱስ ጴጥሮስ እግዚአብሔር አምላኩ የተናገረው ነገር ትዝ አለው፣ አስተዋለ፣ አለቀሰ፣ አነባ፣ ንስሐ ገባ፣ ተመለሰ። ስለዚህችን ነገር ከኋላ የነበረችውን ድካሙን በራሱ አቋም በራሱ ኃይል በሄደበት ሰዓት እንዳላዋጣው እንደተሰናከለ እንደፈራ አላውቀውም ብሎ አምላኩን እንደካደ ስለሚያውቅ ትወደኛለህ ወይ ስለው ጌታ ሆይ እንደምወድህ አንተ ታውቃለህ፣ ልቡናዬን አንተ ታውቃለህ፣ ልቡናዬን አንተ ትመረምራለህ፣ ልቡናዬን አንተ ትመዝናለህ፣ ለአንተ በውስጤ ያለኝን ፍቅር አንተ ታውቃለህ አለውና አሳልፎ ልቡናውን ለማን ሰጠ? ለእግዚአብሔር ለአምላኩ ሰጠውና እንደምወድህ አንተ ታውቃለህ፣ አንተ የልቤን መሻት ታውቀዋለህ፣ የልቤን ፍላጎት ታውቀዋለህ፣ ከልቤ ላይ ያለውን የአንተ ፍቅር አንተ ታውቃለህ። ጌታ ሆይ እወድሃለሁ አለው። የልባችን የሁላችንም የልባችን ፍቅር አምላካችን እግዚአብሔር ይወቅልን ይመናል። ከልብ የመነጨ ፍቅር በሙሉ አንደበት በኮንፊደንስ እወድሃለሁ። ምክንያቱም ቅድም እንዳልኩት ትወደኛለህ ወይ የሚል ቃል ቢመጣ እወድሃለሁ ማለት ቀላል ነው። ግን ምን አለ ከወደድከኝ ቃሌን ጠብቅ። ቃሉን የሚጠብቅ ማን ነው? ለቃሉ የሚገዛው ማን ነው? በቃሉ የሚሄደው ማን ነው? ራሱን ዝቅ አድርጎ ክርስቶስን እያሰበ መንግሥተ ሰማያትን እያሰበ ስለ በደሉ እያነባ የሰዎችን ኃጢአት የሰዎችን በደል ይቅር እያለ እያዘነ እያነባ እያለቀሰ ራሱን ዝቅ አድርጎ በመልካም ሕይወት የሚኖር ማን የተባረከ ይሆን ይሆናል። ስለዚህ ከልብ መመለስ ከልብ የመነጨ ፍቅር ለክርስቶስ መስጠት ማቅረብ መቻል አለብን። የሕግ ሁሉ ፍጻሜው ፍቅር ነው። ብዙ ነገር ብንሰራ ብንመጸውት ብናበላ ብናጠጣ ያለንን ነገር ሁሉ አካብለን ብንሰጥ ፍቅር ከሌለን ከንቱ ነን ይመናል። ስለዚህ እንደምወድህ አንተ ታውቃለህ ሲል ቅዱስ ጴጥሮስ ግልገሎችን ጠብቅ አለው። አንድ አደራ ተሰጠው፣ ልብ በሉ። በሁለተኛ መለሰና ጠየቀው፣ እንደዚሁ አለው ግልገሎችን ጠብቅ አለው። ለሶስተኛ ጊዜ ጠየቀው ቅዱስ ጴጥሮስን። ቅዱስ ጴጥሮስ 3ኛ ጊዜ ሲጠየቅ አዘነ፣ ተከዘ። ብዙ ጊዜ ይሆናል አንዳንድ የሆነ ነገር ምልክት ስናይ ሰው ባላሰበው እኛ ደግሞ ባሰብነውና በተረዳነው ልክ ከኋላችን የሆነ ችግር ካለብን
አንድ ሰው ሲናገር ያንን ችግሬን ለማንሳት ፈልጎ ነው፣ ከኋላ ያለውን ታሪኬን ለመናገር ፈልጎ ነው። ያ ሰው እኮ አላሰበው። እንዲያውም ስለኛ ችግርና ስለኛ ኃጢአት ላያውቁሉ ይችላል። አጋጣሚ ገጥሞት ሲናገር ግን ስለኛ ችግር ሊያነሳ ሊያወራብን ምስጥ ሊያባክንብን ይመስለናል። ቅዱስ ጴጥሮስ ሶስተኛ ጊዜ ትወደኛለህ ወይ ብሎ ሲጠይቀው ያዘነው የተከዘው ምናልባት በዚያ ሰዓት 3 ጊዜ ትክደኛለህ ብሎ በተናገረው ቃል መሰረት 3 ጊዜ ክጀው ነበርና ያችን ቃል ለማመልከት 3 ጊዜ ጠየቀኝ መሰለውና አዘነ፣ ተከዘና በመጨረሻ ያንኑ ቃሉን ተናገረ። እንደምወድህ አንተ ታውቃለህና እወድሃለሁ አለው። በጎችን አሰማራ አለው። እየሰማች ነው? ምን አለው? በጎችን አሰማራ። ማሰማራት በጣም ትልቅ ኃላፊነት አለበት ይመናል። በጎች በተለያየ ደረጃ ሊመደቡ ይችላሉ። ግልገሎችን፣ ጠቦቶችን፣ በጎችን ብሎ ያስተላለፈ አምላካችን ኢየሱስ ክርስቶስ በመጀመሪያ ግልገሎች፣ ጠቦቶች፣ በጎች የተባሉት ግልገሎች የተባሉት 10 ደቀ መዛሙርት ናቸው። ጠቦቶች የተባሉት 72 አርድእት ናቸው። በጎች የተባሉት ደግሞ 36 ቅዱሳት አንስት ናቸው። አምላካችን ኢየሱስ ክርስቶስ በጊዜው በእነዚህ ላይ ቅዱስ ጴጥሮስን ሹሞታል። በጎችን እንዲንከባከብ፣ በጎችን እንዲያስተባራ፣ የተሰበሩትን እንዲያቀና በእነዚህ ላይ ስልጣን ሰጥቶታል። ወደ እኛ ደግሞ ዘወር አድርገን ስናየው በሶስት የተከፈሉት በሕፃንነት ዕድሜ ያሉት፣ በወጣትነት ዕድሜ ያሉት፣ በበጎች የተመሰሉት ደግሞ ታላላቅ እናቶችና አባቶቻችን ናቸው። በእድሜም ሕፃናት የሆኑትን፣ በአይምሮ ሕፃናት የሆኑትን፣ በእምነታቸው ግን ሕፃን የሆኑትን፣ ያልበሰሉትን፣ ያልበረቱትን ጠብቃቸው፣ ተንከባከባቸው፣ ወደ እነሱ አስተማራቸው። በእምነት እንዲያድጉ ወንጌልን መግባቸው፣ ተንከባከባቸው፣ አሳድጋቸው ነው። በወጣትነት ደረጃ ያሉትንም በእሳት መካከል ነው ያሉትና ስለ እምነታቸው ምንም የሚያውቁትን፣ ያልበሰሉትን፣ ያላወቁትን፣ ያልተረዱትን እንዲያስተምራቸው፣ እንዲመክራቸው፣ ወደ ለመለመ መስክ እንዲያስተባራቸው ሦስቱ ብሎ በእያንዳንዱ ከፍሎ ለቅዱስ ጴጥሮስ አስረክቦታል ማለት ነው። ይሆናል ዞር ብለን እንመልከተው እስቲ። በወጣትነት እድሜ ያለ ስለ አምላኩ ገና ምንም ያላወቀ ስለ እምነቱ ያልተረዳ ያልጸና ያልበረታ የእኛ ልጆች ወጣቶቻችን እንያቸው እስቲ ይሆናል። ብዙ ጊዜ ዝም ብለን ስናየው ለእምነቱ የበረታ የደፈረ የጠነከረ የለም። ሁሉም ፈሪ ነው። ክፉን ያርቅ እንጂ እዚህ መካከል እያለን አሁን አንዲት ድምፅ ብንሰማ እንደ አባቶቻችን እንደቀደሙት እንደ እናቶቻችን ሰማዕትነት እንዳያመልጠኝ እኔ ሰማዕት ልሆን እያለ የሚጋፋ ሰው አይኖርም። መውጫዋ ጠባብ ናት። እየወጣን ለመሞት ነው የምንሽቀዳደመው። እምነት ይህ አይደለም። እምነት ብርታት ያስፈልገዋል፣ ጥንካሬ ያስፈልገዋል። ፍጹም እምነት ከልብ የመነጨ እምነት። ልባችን ሁላ እኮ ዙሪያው ቀዳዳ ነው የሚሆናል። የምንለብሰው ቀዳዳ ነው፣ የምንለብሰው ስስ ነው። ልባችን ሳሳ፣ ልባችን ወንፊት ሆነ። እምነት መጠንከር፣ መቋቋም፣ መጽናት አቃተን። አንዳንድ ጊዜ እኮ እምነት ፋሽን ከሆነበት ዘመን እኮ ነው የደረሰው። እኛ ይሆናል ቀዶ መልበስ ፋሽን ከሆነበት መጽሐፍ አይሻልም። ለሴት ልጅ ፀጉሯን ማሳደግ ውበቷ እንደሆነ ተጽፏል። ለወንድ ልጅ ደግሞ አግባብ እንደሌለው ተጽፏል። ለሴት ልጅ ሱሪ መልበስ አግባብ እንዳልሆነ ተጽፏል። ለወንድ ልጅም የሴት ልጅ መልበስ አግባብ እንዳልሆነ ተጽፏል። እኛ ግን ተደፋፍረን እንሄዳለን። ሱሪ መልበሱ አይደለም የተቀደደ ልብስ መልበሱ ከምን የመጣ ነው ይሆናል። አንዳንድ ጊዜ ዝም ብላችሁ ስታዩት ፋሽን ነው እየተባለ ከውጭ የሚላክልን ነገር እኛን አይምሯችን ምን እያደረገን ነው? አይምሯችን ግን ማዝን እያደረገ ነው። ልባችን ግን
አውታታ እንዲሆን እያደረገን እኮ ነው። አትጃሪ ያሳያችሁ። የተቀደደ ልብስ ሁላችሁ ታውቃላችሁ። እኛ ስናድግ ልብስ ሲቀደድ ምንድን ነበር የምናደርገው? የዛን ጊዜ በነበረው በዘመናዊ መፍትሄ እንጥፋለን፣ እንሰፋለን፣ እንለብሳለን አይደለም? ምንም ነገር የሴት ቀሚስ ትሁን የወንድ ልጅ ሱሪውን ትሁናችሁ ቁርጧ ትቀደድ ትሰፋለች። አሁንስ ስለ ብሎ ቀዶ መግዛት ምንድን ነው? ፋሽን ነው። ገላን ማሳየት ፋሽን ነው ይሆናል። የተቀደደ መልበስ ሴት ልጅ ማለት ወንድ ልጅ ሹሩባ ተሰርቶ መሄድ ይሄ ፋሽን ነው ወይ? እምነትን የሚገልጽ ነው ወይ? ስለዚህ እምነት ፋሽን ሆኗል ይሆናል። እነዚህ ወጣቶች በመካከል ያሉትን ራሳቸውን የተውትን ራሳቸውን የጣሉትን ከአምላካቸው የራቁትን ካለባበስ የተበደሉትን ጠብቃቸው፣ ተንከባከባቸው፣ ወደ ራሳቸው መልሳቸው፣ አስተምራቸው፣ ምከራቸው፣ ገስጻቸው ነው ይመናል። እኔና እናንተን አሁን ባለንበት ህይወት ይመለከታል ይመናል። ግራ እየተጋባን እኮ ነው። ብዙ ጊዜ የሚገርመኝ እንደው ይሄ ወጣቶች አለባበሳችን ምናችን እንዳለ ሆኖ በገጠሩ ባህል በየትኛውም ገጠር ሂዱ ሙሽራ ትውናት ፊቷን እንደው ሌላው ገላዋን ይቅርና ፊቷን ተሸፋፍና ነው የምትሄደው አይደለ? ለመታየት ፊቷን ራሱ ለመታየት አትችልም። አዲስ አበባስ እስከ ትከሻዋ ራቁቷን ትሆናለች፣ በፊቷ ባዶዋን ትሆናለች። በኋላ ያለ ልብስ ደግሞ በሬት ጠርጋል። በኋላ ካለው ቀንሰው በፊት ካለውና ትከሻዋ ላይ ያለውን ራቁቷን እንዳትሆን ያደርጉት ችግር አለ። ይህ የኛ አይደለም፣ ከውጭ የሚልኩልን ተልእኮዎች ነው ይመናል። ሴቶች ልጆቻችን እናቶቻችሁ ባደጉበት ሕግና ስርዓት ብትሄዱ ትጠቀማላችሁ እንጂ አትጎዱ። ስለዚህ ወደ አምላካችን እንመለስ። የእርሱ መልካምና ቅዱስ ፈቃዱ ይሆንልን። በጎችን ጠብቅ። ታላላቅ እናቶች አባቶች በእድሜ ብቻ ሳይሆን በአእምሮ ያላደጉ ያልወለዱትን ወደ ክርስቶስ ያልተመለሱትን ያልጾሙ ያልጸለዩ ለንስሐ ያልመጡትን ወደ ለመለመ መስክ አሰማራቸው። ለቅዱስ ጴጥሮስ የተሰጠው አደራ ነው ይመናል። ምናልባት ለቅዱስ ጴጥሮስ የተሰጠው አደራ እኛን ዛሬ ያለንበትን ካህናት፣ ሊቃውንት፣ መምህራን፣ ዲያቆናትን ይመለከታል። እኛ እያንዳንዳችን ራሳችን ድርሻችን እየተወጣን ነው ወይ? ለቅዱስ ጴጥሮስ የተሰጠው የመንግሥተ ሰማያት መክፈቻ ቁልፉ ለሐዋርያት ተከታዮች ለሐዋርያት ምትክ ለሆኑት ካህናቶች ተሰጥቷል እኮ። ያንን ቁልፍ እኛ እየተጠቀምበት ነው ወይ? የመንግሥተ ሰማያት መክፈቻ ቁልፍ የተሰጠነውን ካህናት፣ መምህራን፣ ሊቃውንት፣ ዲያቆናት እየተጠቀምበት ያለው ምንድን ነው ይመናል? ወቃሽ እኮ ስላጣን ነው። እውነቱን የሚናገር ስላጣን እኮ ነው። ቁልፍ ዘሩ እኛ ሰፈር ላይ ያለ ነው። ሰፈር ደንብ ስለ መንግሥተ ሰማያት ቁልፍ አይደለም የምንሰብከው፣ ወንጌል አይደለም የምናስተምረው። አንደኛ በመጀመሪያ ኃላፊነትን ለመቀበል በበጎች ላይ ለመሾም እረኛ ለመሆን መጀመሪያ ብቁ መሆን አለበት። አንድ ሰው ራሱ ሲበቃ ማስተማር ሲችል ሲመለስ ወንጌልን በአግባቡ ሰው ኃላፊ ይሆናል፣ በኃላፊነት ይሾማል። ወንጌል ያላወቀ ያልተማረ አደረውን ያልተዋጣ ሰው ንስሐ አባት ቢሆንም ተያይዘን የት ነው የምንሄደው? ስለዚህ እኛ ድርሻችን እየተዋጣን ነው ወይ? ወደ አበው ወደ አባቶች ስንመለስ በንስሐ ልጆቻችን ጋር ስንገናኝ የኔና የእናንተ ህይወት መሆን ያለበት ምንድን ነው? ስለ ንስሐ መነጋገር ነው። ስለ ህይወታችሁ መነጋገር ነው። መመለስ ነው። መማር ነው። መገሰጽ ነው። ለስጋው ደግሞ እንድትበቁ ማድረግ ነው። ይሄ ከሆነ ትክክለኛ ነው። የንስሐ አባትና የንስሐ ልጅ ሲገናኝ ስለ እናንተ ህይወት ሳይሆን ስለ ገብረ ማርያም፣ ስለ ወልደ ማርያም፣ ስለ ሌላው የሚያወራ ከሆነ ወዲያውኑ እኛስ ራሳችን ወቃለን እኮ ኃላፊነታችን እንድንወጣ በለመለመ መስክ እንድንሰማራ። እረኛ መልካም እረኛ በጎቹን በለመለመ መስክ ማስተማራት ብቻ ሳይሆን ተኩላ እንዳይነጥቃቸው፣ አውሬ እንዳይነጥቃቸው፣ የሰው እህል በልተው
እንዳይሰበሩ እንዳይደረደሩ በወጥቶት እንዳይቀሩ በሰዓት ይንከባከባል። ንጹህ ውሃ እንዲጠጡ ምግብ በልተው ውሃ ካልጠጡ ሕይወት የላቸው። ውሃ ሁሉ እንዲጠጡ ይንከባከባል። ተኩላ ከሰረቃቸው ካስቀራቸው ኃላፊነቱን አልተዋጣም ማለት ነው። ኃላፊነቱን የሚዋጣው ተኩላ ሳይነጣቸው ግልገሎቹም ጠቦቶቹም ትልልቆቹም በጎች በለመለመ መስክ ውለው ተሰማርተው በልተው ከጥላ ላይ አረፍ ብለው ውሃ ጠጥተው ወደ ወጡበት ወደ ጋጣቸው ሲመለሱ ያ ሰው ኃላፊነቱን ይወጣል ማለት ነው። ያ ካልሆነ ግን ኃላፊነቱን አልተወጣንም ይመናል። ብዙ ጊዜ እኮ ልጆቻችን ከበረታቸው እየወጡ ነው፣ እየተሰደዱ ነው። ተኩላዎች እየወሰዷቸው ነው። በየመንገዱ ያሉ ተኩላዎች በየመንገዱ የሚሰርቁ የሚያስተምሩ ውስጣቸው ግን ነጣቂ ተኩላ የተመላበት ልጆቻችን እየወሰዷቸው ነው። ያ የማን ነው ከተባለ የእኛ የካህናት ድክመት፣ አለማስተማር፣ አለመምከር፣ አለመገሰጽ፣ አደራን አለመወጣት ነው። ስለዚህ እኛም አገራችን ልንወጣ ይገባል። ወደ እናንተ ስንመለስ በጎችም ለመጠበቅ የተዘጋጁ መሆን አለባቸው። በመጽሐፍ ቅዱስ ውስጥ በተለይ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ አንስታችሁ ስትመለከቱ በጎችና ፍየሎች በቀኝና በግራ የሚቆሙ ነው ተቀምጠዋል። በጎች በግራ ነው የሚያቆማቸው፣ በጎችን በቀኝ ነው አይደለ? ፍየሎችንስ በግራው። ወደዛ ወደ ትምህርቱ ብዙ አልገባም። ነገር ግን የበጎችና የፍየሎች ጸባያቸውም የተለያየ ስለሆነ ነው። በጎች የዋሉበት ያደሩበት አይታወቁም። ጸባየኛ ናቸው። አይረብሹም፣ አይለፈልፉም፣ እርስ በርሳቸው አይጣሉም፣ አይዋጉም፣ ሰፈርን ባለቤትም አይረብሹም። ፍየል ደግሞ የዋለችበት ያደረችበት ይታወቃል። በምላሷ በመጣላቷ በመረበሿ ማለት ነው። ፍየል ቆላ ትወዳለች፣ ደጋ አትወድም። ብርድ ቅዝቃዜ ያለበት አትወልድም። በጎች ደግሞ በደጋ በቀዝቃዛ ይኖራሉ። ስለዚህ በጎች የጻድቃን ምሳሌ ናቸው፣ ፍየሎች የኃጥአን ምሳሌዎች ናቸው። ምዕመናን እኛ ትክክለኛ በበጎች የተመሰልነው በበጎች መንገድ እየሄድን ነው ወይ? ዓላማችን እኮ ስተነዋል። በጎች ተብለን እኮ ወደ ፍየልነት ተቀይረናል። ፍየል እርስ በርሷ አትስማማም፣ ትጣላለች፣ እርስ በርሷ ትዋጋለች፣ ምላሷም አካባቢ ይረብሻል። እኛ እርስ በርሳችን ተስማምተን ነው ወይ ያለነው? ምዕመናን እንደ ፍየል ሆነናል እኮ። ጸባያችን እንደ ፍየል ሆኗል። በጎች ተብለን ወደ ፍየልነት ተቀይረናል። ስልምነት አተናል፣ ሰላም አተናል፣ ፍቅር አተናል፣ አንድነት አተናል። ወደ ፍቅር እንድንመለስ አምላካችን እግዚአብሔር ይርዳን። ስለዚህ ቅዱስ ጴጥሮስ እኒህን አደራዎች ተቀብሏል። እነዚህን አደራዎች ከሐዋርያቱ ለየት ባለ መልኩ እንዲጠብቃቸው፣ እንዲንከባከባቸው፣ የተሰበሩትን እንዲጠግን፣ የተራቡትን በለመለመ መስክ እንዲያሰማራ፣ ተኩላ ነጣቂ እንዳይበላቸው ለቅዱስ ጴጥሮስ አደራ ተሰጥቶታል። ያንን ነው እንግዲህ እኛም ካህናት አደራችን ልንወጣ ይገባል። ምዕመናን በበጎች የተመሰላችሁ ምዕመናን ለመጠበቅ አስቸጋሪ የሆነች በግ ካለች፣ በለመለመ መስክ ስትሰማራ እሺ የማትል በግ ካለች፣ ከጥንዶች ተለይታ የምትሮጥ በግ ካለች፣ ከመስኩ ይልቅ የሰውን ለመብላት የምትሯሯጥ በግ ካለች፣ ያቺ በግ ምን ትሆናለች? ወይ ትሸጣለች፣ ወይ ትታረዳለች፣ ወይ የሰውን ትበላና ትሰበራለች ማለት ነው። ስለዚህ እናንተም አስቸጋሪዎች አንሁን ምዕመናን፣ እንመለስ፣ ራሳችን እናስገዛ፣ ራሳችን ዝቅ፣ ለእረኝነት አስቸጋሪዎች አንሁን። እረኛ ብቻውን ብዙ ኃላፊነት ሊወጣ አይችልም። ይጠብቃል፣ ይንከባከባል፣ በለመለመ መስክ ያሰማራል እንጂ ግን አፋቸውን ገብቶ እሳት ሊነግባቸው አይችልም። በለመለመ መስክ ስንሰማራ አስፈላጊው ነገር መመገብ ያለብን እኛ ነን ምዕመናን። ስለዚህ በለመለመ መስክ ወደ ቅድስት ቤተክርስቲያን ስንመጣ፣ በለመለመው መስክ ወደ ወንጌል ስንመጣ፣ በለመለመው መስክ ወደ ንስሐ ስንመጣ፣
ለለመለመው መስክ ወደ ሥጋው ደሙ ስንመለስ ራሳችን አዳን፣ ራሳችን ጠበቅን። ንስሐ ጠባቂያችንም እረኛችንም እናመሰግናለን ማለት ነውና ወደ ለመለመው መስክ እንድንመለስ አምላካችን እግዚአብሔር ይፍቀድልን። አምላካችን ኢየሱስ ክርስቶስ ቅዱስ ጴጥሮስን እነዚህ ቃላቶች ከተናገረ በኋላ አንተ ጎልማሳ ሳለህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን ወደማትወደው ወደማትፈልገው ትሄዳለህ፣ እጅህንም ትዘረጋለህ፣ ሰዎችን ያስታጥቁሃል። አያችሁ፣ በወጣትነት ጊዜ ወደ